በጣም ደህና ነኝ እና የካሉ ተከታታዮቼ ዛሬ ይዤላችሁ የመጣሁት እኔ የካሉ ሚስት ጊዜ ወይም ወላሰባል ዛሬ ይዤላችሁ የመጣሁት ነገር አንድ አዲስ ነገር ነው። የሆነ ነገር አሰባችሁ ለማድረግ ካሰባችሁ በተደጋጋሚ ቢያንስ 3 ጊዜ ስለዛ ነገር በተደጋጋሚ ማሰብ መቻል አለባችሁ። 3 ጊዜ ያንን ነገር ታስቡታላችሁ ማለት ያንን ነገር በጣም ያስፈልጋል ማለት ነው። በጣም በህይወታችሁ አስፈላጊ ነገር ነው። ግን ደግሞ ጊዜያዊ ነገር ወይም ደግሞ ጊዜያዊ ስሜት ከሆነ ከ3 በላይ 3 ይደርሳል። አንዴ ታስቡታላችሁ ጭንቅላታችሁ ላይ ቴክ ይላል። ከዛ በኋላ ይጠፋል እንደ ቅዠት ማለት ነው። ግን ህልማችሁ ከሆነ ደግሞ በተደጋጋሚ ህልማችሁ ላይ እየመጣ ማለት ነው ፑሽ ያደርጋችኋል። እንድታስታውሱት፣ እንድትገፉት፣ እንድትጠነክሩ ምናምን ፑሽ ስለሚያደርጋችሁ ጋይስ የሆነ ነገር ለማድረጋችሁ ከማሰባችሁ በፊት 3 ጊዜ አስቡት። የሆነ እቃ ለመግዛት ስታስቡ 3 ጊዜ አስቡ። በተለይ እቃ ኦርደር የምታደርጉ ሰዎች በደንብ ልታስቡበት ይገባል። የሆነ ነገር ልትገዙ እቃ ባስኬት ውስጥ ለማስገባት ስትሮጡ ምን ማድረግ አለባችሁ? ቢያንስ ያንን ነገር ባስኬት ውስጥ አስገቡት። ከዛ ከሆነ ቀን በኋላ ድጋሚ ካስታወሳችሁት ያንን እቃ ማድረግ እንደምታስቡ ከሆነ ግን ባስኬት ውስጥ አርግታችሁ ደግሞ ገንዘቡ ተጠራቅሞ ሲመጣ ገንዘቡን አይታችሁ ደንግጣችሁ ፈርታችሁ አያስፈልገኝም ብላችሁ የምታስቡት ከሆነ አያስፈልጋችሁም። ህይወታችሁ ቅራቅንቦ ነው ማለት ነው የምትሰበስቡት። ስለዚህ ህይወታችሁ ደግሞ ቅራቅንቦ ነገሮች አያስፈልጉም። አላስፈላጊ ሻንጣዎችን፣ አላስፈላጊ ሰዎችን ከህይወታችን ውስጥ መንቅረን ነቃቅለን ፈነቃቅለን ማስወጣት አለብን። ምክንያቱም አላስፈላጊ ሰዎች አላስፈላጊ ናቸው። ምን ያደርጋሉ? እቃ ኦርደር ለማድረግ ስትገቡ ማለት ነው ሁልጊዜም ማሰብ ያለባችሁ 3 ነገሮች አሉ። አንደኛ እቃው ምን ያክል ያስፈልገኛል፣ ሁለተኛ እቃው ምን ያክል እጠቀምበታለሁ፣ ሶስተኛ ደግሞ የእቃውን ዋጋ ነው። ደህና እቃ ገዝታችሁ ጊዜው እቃው ያገዛችሁት እቃ ምን ያክል ጊዜ ከእናንተ ጋር መኖር ይችላል፣ ከእናንተ ጋር ሌላ ወጪዎችን አላስፈላጊ እቃዎችን እንዳትገዙ ምን ያክል እናንተ ከወጪ ያርቃችኋል። እኔ አረብ ሀገር ላላችሁ እህቶቼ መምከር የምፈልገው ነገር ራሴ ከደረሰብኝ አንጻር ምን መሰላችሁ? እኔ ከዛሬ 3 ወር ከ4 ወር በፊት ኢትዮጵያ ሄጄ ነበርና ኢትዮጵያ ይዤ ከሄድኩት እቃ የጠቀመኝ እቃ ቢኖር 2 ነገሮች ብቻ ናቸው። ቡና መፍጫና ሽንኩርት መፍጫ። እነሱም ኢትዮጵያ ውስጥ አሉ። እንደውም በረካሽ ዋጋ እዚህ ማክሲመም ቲሞላ የጠለብኩት ስንት ብር መሰላችሁ? 80 ሽንኩርት መፍጫ ማለት ነው 89 ድርሃም ነበር። ሽንኩርት ብቻ ነው የሚፈጨው ይሄ መፍጫ ማለት ነው። ይሄ መፍጫ ከዛ ቡና መፍጫ ደግሞ የጠለብኩት 48 ብር ነበረ። 48 ድርሃም ይሄ ቡና መፍጫ ማለት ነው። እና ይሄንን ቡና መፍጫ ይሄንን